ሻሙ አንለውም። ከነንትና ጋራ ኢየሱስን መደድ አስቀምጠን እንካ ብለን አናሻማውም። ብቻውን ይገባዋል። በቤቴ ይገባዋል የሚል ሰው በኑሮዬ፣ በጤናዬ፣ በአገልግሎቴ እግዚአብሔር በሰጠኝ ዘመን አምልኮቴ ይገባዋል። በሁኔታዎች መካከል አልፌ ያመሰግናለሁ፣ አልፌ እልልላለሁ፣ አልፌ አጨበጭባለሁ። ክብር ይሁን ለደም፣ ክብር ይሁን ለስም፣ ክብር ይሁን፣ ክብር ይሁን፣ ምስጋና ይሁን፣ ምስጋና ይሁን። Thank you Jesus. Hallelujah. ሃሌሉያ። ጸልዩ፣ ሲያመስግኑ እያመሰገናችሁ። በቃ ለዚህ ምድር ሪቫይቫል መጥቷል፣ መሻገር መጥቷል፣ ለዚች ቤተ ክርስቲያን መጥቷል፣ ላንተ ወንድሜ መጥቷል። ሃሌሉያ ሃሌሉያ። አንድ ነገር ትዝ እያለኝ ነው። ታውቃላችሁ ጴጥሮስን ቀረጥ የሚቀርጡ ሰዎች መጡና የታለ መምህርህ ቀረጥ ቀረጧል ክፈሏል። እና ጴጥሮስ ኪሱን ሲፈልግ የለም። ወደ ኢየሱስ ሄደና ገና ሳይዋራ ኢየሱስ አንድ ጥያቄ ጠየቀው። ቀረጥ የሚቀረጠው ለመጤዎች ነው ወይስ ለባላገሮች ሲለው ለመጤዎች ነው። ታዲያ እንዴት ይጠይቁሃል? ግን ለእምነታቸው ክፈላል። እንዴት አድርጌው? ባዶ እኮ ነው። ወገኖቼ በሄቨንሊ ኪንግደም ባዶ ነኝ አይባል። እኛ የምንኖረው በሄቨንሊ ኪንግደም ነው። አጠገብ ያለውን ሰው በሄቨንሊ ኪንግደም ፕሪንሲፕል፣ በሄቨንሊ ኢኮኖሚ ነው የምትኖረው። አሜን ሃሌሉያ። ከዚያ በኋላ ሂድና ክፈል። የለኝም እኮ ዜሮ ነው ምንም የለም። ከዚያ ሂድና ወደ ባህር ሂድ። የመጀመሪያው አሳ የምታዋጣው አሳ አፉን ስትከፍተው የሚያስፈልግሃል። እኔ ጌታ ማለቱ አይደለም። ምክንያቱም ጌታ ሙታንንም ና ሲል ይሆንለታል፣ ንፋስን ጸጥ ሲል ይሆንለታል። የሌለውን ወደ መኖር ነው የሚያመጣው። ይችላል። የጌታ ምንም አላስደነቀኝም ጌታ ስለሆነ። ያስደነቀኝ ማን እንደሆነ ልንገራችሁ። አምኖ ፒተር ይሄ እኮ አሁን ሄደ ባንክ ቤት፣ እዚህ ስፓርክ ባንክ ነው ስዊድ ባንክ ሄደ ቦርሳ የያዘ ሰውዬ ታገኛለህ ቢል ያስኬዳል። በታሪክ ተደርጎ የማይታወቅ ባህር ላይ ሄድና አሳው ጋር ነው ያለ። አረ ጌታ ሆይ እንዴት አድርጎ ዲናር አለ አፉ ውስጥ አለ። የሰራ መረቡን ይዞ ሄደ። ይሄ እምነት ያስደንቀኛል። እግዚአብሔር ብዙ እያወራችሁ ካላመናችሁ በጣም ያሳዝናል። እግዚአብሔር ትሻገራለህ እያለ ነው። አንዳንድ ሰው ነው ይመንትን ማለት መታጠቅ አለበት ለቀጣይ። አሜን። እነ ዳኒ ለቀጣይ ጋብቻ መዘጋጀት አለ። አሜን ሃሌሉያ አሜን ይባላል። ለቀጣይ የክብር አገልግሎት ተሻገር መዘጋጀት አለብን ወገኖቼ። በጣም ይደንቀኛል። መረቡን ያዘ። ብር ከየት ሊገኝ? አሳ አፍ ውስጥ። እንዲህ አይነት እምነት በኢየሱስም ይሆንላችሁ። አባቶ ሕዝብህን በእምነት ባርክ። ይህን ቃል አንብቤ ጌታን አመስግነን ወደ ዕለቱ ቃል እንሄዳለን። እንዲህ ይላል፣ ኦሪት ዘጸአት ምዕራፍ 30 ከ22 ጀምሮ አነባዋለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። አንተም ክብሩን ሽቶ ውሰድ፣ የተመረጠ ከርቤ 500 ሰቅል ግማሽ ጣፋጭ ቀረፋ፣ 250 ሰቅል የጠጅ ሳር፣ እንዲሁም 250 ሰቅል ብርጉድም፣ 500 ሰቅል እንደ መቅደስ ሰቅል ሚዛን የወይራ ዘይት፣ አንድ የኢን መስፈሪያ ትወስዳለህ። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅባት ዘይት ታደርገዋለህ። የተቀደሰ የቅባት ዘይት ይሆናል። የመገናኛውን ድንኳን፣ የምስክሩንም ታቦት፣ የገበታውንም ዕቃውንም ሁሉ፣ መቅረጹንም ሁሉ፣ ዕቃውንም ሁሉ፣ ዕጣኑንም፣ የዕጣኑን መሠዊያ፣ ለሚቃጠል መሥዋዕት የሚሆነውን መሠዊያ፣ ዕቃውን ሁሉ፣ የመታጠቢያውን ሳህን፣ መቀመጫውን ትቀባበታለህ። ሁሉንም ትቀድሳቸዋለህ። ቅድስተ ቅዱሳን ይሆናሉ። የሚነካቸውም ሁሉ ቅዱስ ይሆናል። ቁጥር 30 በክህነትም ያገለግሉ ዘንድ አሮንና ልጆቹን ቀባቸው፣ ቀድሳቸው። አንተም ለእስራኤል እንዲህ ብለህ ተናገር፣ ይህ ለልጅ ልጃችሁ የተቀደሰ የቅባት ዘይት ነው ይሁንልኝ። በሰው ሥጋ ላይ አይፍሰስ። እንደርሱም የተሰራ ሌላ ቅባት፣ ፎርጅድ የሆነ ኮፒ የሆነ ቅባት እንዳታደርጉ። ይሄ ለእናንተ ቅዱስ ነው። ይህን የሚያደርግ ቢኖር ከሕዝብ ተለይቶ ይጥፋ። አባት ሆይ እናመሰግንሃለን። ዛሬ ቅዱስ ቅባትህን በሕዝብ ላይ ስለምታመጣ ተባረክ።
ኪዳንህ ነው። ደም ስለፈሰሰ ለዚህ ህዝብ ደም ስለፈሰሰ ቅባቱ ይፈሳል። በየዕለቱ ደግሞ መቀባት ይሆንልናል። እግዚአብሔር ሆይ እናመሰግንሃለን። ሰይጣን ተወጋ፣ የዲያብሎስ ሥራ ፈረሰ። በዚህ ከተማ ያለው ስትራቴጂ ሁሉ በኢየሱስም ፈረሰ። ሰው ለመግደል ራሳቸውን ሊያጠፉ ለማድረግ በአመፅ በድራክ በተለያየ አይነት ክፉ ስትራቴጂ እግዚአብሔርን በመቃወም በክርስቶስ ጠላትነት የተነሳ መንፈስ እዚህ ከተማ ላይ ከእግዚአብሔር ክብር የተነሳ በኢየሱስ ስም ሥራው ፈረሰ፣ ኪዳኑ ፈረሰ፣ ኃይሉ ፈረሰ። ለዘላለም ስምህ ይባረክ። ሕዝብህን አንሳ፣ ሕዝብህን ቀባ፣ ሕዝብህን አድስ፣ ሕዝብህን ፈውስ፣ ሕዝብህን አሻግር፣ ሕዝብህን አስታጥቅ። ለሕዝብህ ምሕረት ይሁን። ስለ ገናናው ምሕረት ለእግዚአብሔር ክብር አምጡና ተቀመጡ። ሃሌሉያ ታንክ ዩ ሎርድ። ዛሬ የእግዚአብሔርን ቃል እማካፈላችሁ ቅባት ብቃት ነው በሚል ርዕስ ነው። አጠገባችሁ ያለውን ሰው ቅባት ብቃት ነው በሉት። በደንብ ጮክ በሉና ነቅነቅ አድርጉት። አንዳንድ ሰው እንደዚህ ይፈልጋል፣ በፍቅር ማለት ነው። አደራ ቅባት ብቃት ነው በሉት። የመጀመሪያው ስለ ቅባት በመጽሐፍ ቅዱስ ላይ የምናየው እዚህ ዘጸአት ላይ ነው። ለአገልግሎት ይሆን ዘንድ በቤተ መቅደስ ያለው መጋረጃው ሳይቀር፣ እኔ እኮ የእግዚአብሔር ነገር ይገርመኛል። ስትለዩ ትቀባላችሁ። አሜን አይባልም? መጋረጃ ከተቀባ፣ ሳህኑ ከተቀባ፣ አንተ በአምሳሉ በመልኩ የእግዚአብሔር ልጅ የኢየሱስ ክርስቶስ መስዋዕትነት በመስቀል ላይ የተከፈለልህ ደም የፈሰሰልህ ዛሬ ትቀባለህ። አሜን አሜን ይባላል። አሜን ጂሰስ ዛሬ ቅባቱ በላያችሁ ላይ ይመጣል። አሜን። አንድ ጊዜ መቀባት አለ፣ ግን ደግሞ በየዕለቱ የሚያድሳችሁ ታድሷል። ጌታን ስትቀበሉ የመጀመሪያ ጊዜ በደም ስትታጠቡ ቅቡ የሆነው የእግዚአብሔር መንፈስ ማደሪያ አድርጎ እየቀባ ነገራችሁን ሊያሳምር መጣ። በየዕለቱ ደግሞ የእግዚአብሔር መንፈስ የሚቀባው ሰው አለ። በየዕለቱ መቀባት ይሆንልሃል በሉት። አጠገባችሁ ሐዘን፣ ድርቀት፣ ሞት፣ ጥፋት፣ እነዚህና እነዚህ የመሳሰሉ የጨለማው ኃይል፣ የጥንቆላ ኃይል ከህይወት እየተከለከለ እየለመለምክ ትሄድ ዘንድ የእግዚአብሔር ቅባት በየዕለቱ በህይወት ይመጣል። አሜን አሜን ይባላል። አሜን። ስትሻገሩ ሌላ ስራ አለ። ስትሻገሩ ሌላ ራእይ አለ። ስትሻገሩ የሚሻል አገልግሎት አለ። ስትሻገሩ የሚሻል ምልክት፣ ድንቅ ታምራት አለ። በጨርቅህ መድኃኒት ይሆናል፣ ፈውስ ይሆናል። በጥላ ክብር ይሆናል። ቃል ስትናገር ነገር ይቀየራል። ስትሻገር እግዚአብሔር የሚበልጥ መረዳትና ጥበብ አለው። ለዚህ ነው ጌታ ወደ ማዶ እንሻገራል። ከተሻገራችሁ በኋላ ስራ ስለሚጠብቃችሁ፣ ስራው ግን የሚሰራው በሰው ስጋና በሰው ሐሳብ በሰው ወስ ሳይሆን በመንፈስ ነው። አሜን ይባላል። አሜን ይባላል። በመንፈስ ቅዱስ ስራው ይሰራል። ስለዚህ እግዚአብሔር እንደዚህ አለ። በጣም የሚገርማችሁ ሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 ድረስ ጌታ ኢየሱስ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እንዲህ አላቸው፣ እኔ ተነስቻለሁ፣ አዎ፣ ግን እምሰጣችሁ ተልኮ ከባድ ነው። በስጋ አይደለም፣ በሰው ጡንቻ አይደለም፣ በሰው ጥበብ አይደለም፣ በፈሪሳውያን ፍልስፍና አይደለም፣ ግን በመንፈስ ቅዱስና በመንፈስ ቅዱስ ኃይል ነው። አሜን ይባላል። ስለዚህ ታዲያ ምን ይሁን? እንውጣ እንስበክ? አይጠብቁ። ታሪ አፖን ጀሩሳሌም የጌታ ሆይ ተነስተሃል እኮ ምን ያስጠብቀናል? እንውጣና እንስበክ። አይደለም አይደለም፣ ሚሽን አለ። ሚሽኑ ደግሞ በሰው ታክቲክና ቴክኒክ ሳይሆን በቅባት ነው። አሜን። ስለዚህ 40 ቀን ኢየሱስ ከሕማማቱ በኋላ ከተነሳ በኋላ እያስተማረ በብዙ ድንቅ በብዙ ምልክት እያስረዳ ብዙ ካስተማራቸው በኋላ በ40ኛው ቀን ትቷቸው ተነጠቀ።
ከዚያ ወደ ኢየሩሳሌም ሄደው በደርቡ ላይ ሆነው አሜን። ዛሬ ስፍራ ትቀይራለህ። በደርቡ ላይ ትሆናለህ በለው። ደርብ ማለት ከፍታ ነው፣ የምትጠብቅበት፣ ጌታ የሚመጣበት፣ ክብሩ የሚገለጥበት፣ እሳቱ የሚገለጥበት። ከጓዳ ትወጣለህ፣ ከጉድጓድ ትወጣለህ። ሃሌሉያ! ከማይመጥን ስፍራ ትወጣለህ። ማንቶ ብራዳሴ ደርቡ ላይ ሆነው 40ኛው ቀን ኢየሱስ ሄዷል። ከዚያ መቁጠር ጀመሩ። አንድ የለም ሁለት ይጸልያሉ። በአንድ ልቡ ነው፣ በረሃቡ ነው፣ በናፍቆቱ ነው ይጸልያሉ። ማታፖሴ ማራላባ ረከተከት ይጸልያሉ። ያን ጊዜ ልሳን ገና አልመጣም። አሜን ይባላል። እና እየጸለዩ 2 3 4 5 6 7 የለም 8 9 10ኛው 40 ሲደመር 10 ስንት ነው? 40 ሲደመር 10 50 በበዓለ 50 በ50ኛው ቀን ላይ ድንገትም ይላል ሐዋርያ ሥራ ምዕራፍ 2 ቁጥር 1 እስከ 4 ድንገትም እንደሚነጥቅ አውሎ ንፋስ ቋቋቋቋቋቋቋ በዚያች ምድር ያሉትን ሰዎች ሁሉ የሚጠራ ድምፅ ሆነ። ያችን ቤት አናወጣ። መንፈስ ቅዱስ በእሳት አምሳል መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። በእያንዳንዱም ራስ ላይ የተከፋፈለ የእሳት ልሳን ተቀመጠባቸው። መንፈስም እንደሚሰጣቸው በአዲስ ቋንቋ፣ ዕብራይስጥ አይደለም፣ ግሪክ አይደለም፣ በአዲስ ቋንቋ መንፈሱ መጣ። የሚያበቃ መንፈስ፣ የሚያበቃ ቅባት መጣ። ብራዘር አንዳንዱ እንዴት አድርጌ ላገልግልህ ጌታ ሆይ ተይዣለሁ እኮ፣ ብትፈውሰኝ፣ ብትባርከኝ፣ ትዳር ብትሰጠኝ እግዚአብሔር ሆይ አገለግልህ ነበር፣ ግን ተይዣለሁ፣ አልቻልኩም። አንዳንዱ ደግሞ አቅም የለኝም፣ ቋንቋ የለኝም፣ ንግግር አልችልም። ብራዘር በንግግር ብዛት አይደለም የእግዚአብሔር ተልእኮ የሚሰራው። አፈጮሌ ስለሆንክ አይደለም የሚሰራው በቅባት ነው። አሜን። ቅባት ብቃት ነው። አጠገብ ያለውን ሰው ብራዘር በለው፣ ሲስተር። ስራው የሚሰራው ሚሽኑ በቅባት ነው። ቅባት ብቃት ነው። አጠገብ ያለው ሰው ቅባት ብቃት ነው። ከተሻገርክ በኋላ ለስራ ነው። እንድትቀመጥ አይደለም፣ እንድትዞር አይደለም፣ ስራ አለ። አሜን። አሁን ኢየሱስ any moment from now ነገ ይሁን አሁን ዛሬ ማታ ይሁን ሰው እኮ አሁን ገና ነው እያለ ነው። አሁን ይሁን ነገ ይሁን ከነገ ወዲያ ይሁን any moment from now ኢየሱስ ይመጣል። አሜን አሜን ይባላል። አሜን ሃሌሉያ ሃሌሉያ thank you Jesus ጌታ ሆይ ና በሉ እስቲ፣ ማራናታ በሉ እስቲ። ቅባት ነው ብቃት። 12 የሚያህሉ ሰዎች ዓለምን ያንቀጠቀጡት በቅባት ነው። እነዚህ ሰዎች እኮ አልተማሩ፣ አሳጥማጆች ናቸው። አንዳንዱ ቀራጭ ነው፣ አንዳንዱ እንደዚህ ነው፣ አንዳንዱ እንደዚያ ነው። ግን ቅባቱ ሲመጣ ሃሌሉያ አሜን፣ እነዚህ ዓለምን የገለባበጡ ተባሉ። አሜን ይባላል። አሜን። ቅባት ብቃት ነው። ለመንገስ ቅባት፣ ለማገልገል በክህነት ቅባት፣ ለመነገድ ቅባት። አሁን አንዳንዱ እንዴ ደግሞ ለመነገድ ቅባት ለማገልገል ነው እንጂ ይላል። ብራዘር በዓለም ከፍተኛውን ደረጃ የያዙ እግዚአብሔር የቀባቸው አእምሯቸው የተከፈተ ስፒሪት ኦፍ ኤክሰለንሲ ጋር የተገናኙ የተቀቡ ሰዎች ናቸው። በትዳር ውጤታማ ለመሆን ቅባት፣ ያለውን ቀንበርና ሊሚቴሽን ለመስበር ቅባት። አሜን። ኢየሱስ ራሱ ቅባቱ በላዩ ላይ እስኪመጣ 30 ዓመት ሙሉ ነው የተዘጋጀው። እሱ የእግዚአብሔር ልጅ ነው አይደለ? 30 ዓመት ሙሉ ልክ 30ኛው ዓመት ላይ በዮርዳኖስ በአጥማቂው በዮሐንስ ዝቅ ብሎ በትህትና ሲጠመቅ ሰማይ ተከፈተ። አሜን። ማን?
አጠገብ ያለው ሰው ትሁት ሁን በልልኝ እስቲ። አሜን። ትሁት ስትሆን ዝቅ አለ ዮሐንስ እንዳለ እንዴ አንተ እኔን ልትጠምቀኝ ይገባል እንጂ እኔ አንተን እንዴት ተጠምቃለህ? ይሄ የመጠመቅና የማጥመቅ ጉዳይ አይደለም፣ የትህትና ጉዳይ ነው። ጽድቅን የመፈጸም ጉዳይ ነው። እና ዝቅ ብሎ ሲጠመቅ ሰማይ ተከፈተ። የእግዚአብሔር ቅባት የእግዚአብሔር መንፈስ በእርግብ አምሳል በሱ ላይ መጣ። ዛሬ አንዳንድ ሰዎች ትከሻችሁ ላይ የሚታወቅ የእግዚአብሔር የሚነካችሁ የሚሰማችሁ አጥንታችሁ ላይ መንፈሳችሁ ላይ ነፍሳችሁ ላይ እግዚአብሔር ዘመናችሁን የሚቀይር ቅባት በእናንተ ላይ ይመጣል። ሃሌሉያ! እስቲ አሜን በሉ። ዛሬ ይመጣል። ግድ የላችሁም። በእውነት ለሚፈልጉት በእውነት ለሚጠሙት ይሄ ኑሮ ይሄ አገልግሎት አሁን ያለውበት አይመጥነኝም በቃ ለሚል እግዚአብሔር ምስክሬ ነው። ዛሬ ይነካቸዋል። አሜን በሉ እንጂ ሃሌሉያ። ቴንክ ዩ ሎርድ። እና ሙሴ እንዲህ አለው ለማገልገል አለው እግዚአብሔር ከወይራ ከሽቶ ከመናምን ከከርቤ ምናምን የመጣውን ዘይት ጨምቀ ሌላ እንደዚህ እንዳይሰራ ኮፒ ማድረግ አይቻልም። ከጎረቤት እሳት መጫር አይቻልም። ኦሪጂናል የሆነ ለተጠሙት ለተራቡ ለሚፈልጉት እግዚአብሔር ከሰማይ የሚሆን አሜን ይባላል። ዛሬ ኦሪጂናል ቅባት ጋር ትገናኙ። እግዚአብሔር እንዲህ አለ ይሄ ኮፒ አይደረግም ማለት ከጎረቤት የምትጭረው እሳት ያቃጥላል እንጂ ያለማ የሚመጣው እሳት ግን እየነደደብህ ትለመልማለህ። እየነደደብህ ስኬታማ ትሆናለህ። እየነደደብህ ምርኮ ትበዘብዛለህ። እየነደደብህ የጨለማውን መንግስት ታናውጣለህ። እየነደደብህ ክብሩ እየነደደ እሳቱ እየነደደ ትውልድ ወደ ክርስቶስ መንግስት ይፈልሳል። ያ ሰው እኔ ነኝ ብሎ የሚያምን ሰው ለእግዚአብሔር ክብር ያመጣል። ዛሬ በእናንተ ላይ ይመጣል። ጂሰስ እስቲ አምናለሁ በሉ። እስቲ አምናለሁ በሉ። ስለዚህ ያገለግሉ ዘንድ የአሮን ልጆችን ቀባ። አገልግሎት በቅባት ነው። ንግግር ስለተቻለ አይደለም። ዝማሬም እኮ በጣም ቆንጆ ድምፅ ያላቸው አይዘምሩም። ቅባት ያለባቸው ነው። መስፍን ጉቱ ሲል ሰምቼዋለሁ። ምንም በቃ ስንት ጊዜ ተከለከልኳል። ስንት ጊዜ ቅባቱ ሲመጣ ግን አሜን ይባላል። እንደ መስፍን ጉቱ እኔ የሚባርከኝ ሰው የለም። አሁን በዝማሬ ማለት ነው። ቅባቱ ነው፣ ሌላ ምንም አይደለም። it is anointing። ለመዘመር ቅባት፣ ለመተንበይ ቅባት፣ ለመፈወስ ቅባት፣ ለማስተማር ቅባት፣ ለመውጣት ቅባት፣ ለመግባት ቅባት፣ የብዙዎችን አይን ለመክፈት ቅባት፣ አጋንንትን ለመጣል ቅባት። አገልግሎት በጡንቻ ሳይሆን በቅባት አሜን ይባላል። አሜን ይባላል። የሚቀባ ደግሞ እግዚአብሔር ነው። ወገኖቼ በዚህ ዘመን ተሳስተናል። በዚህ ዘመን በዚህ ዘመን የተሳሳተ ነው። መሳሳት ምንድነው? እከሌ ይቀባል። እከሌ እንትናን እኮ የቀባሁት እኔ ነኝ። ሰውን መቀባት አይችልም። የሚቀባ እግዚአብሔር ነው። የሚቀባ ቅቡ የሆነው ክርስቶስ ቅቡ ማለት እርሱ ነው የሚቀባው። አሜን ይባላል። አሜን። አዎ እግዚአብሔር ቀቡ ሲለን ሂደን ልንቀባ እንችላለን። እስቲ አሁንም እኛ ቀቢ አይደለንም። የሚቀባው ማን ነው? እግዚአብሔር። አሜን። እንደው ከኪሳችን አውጥተን ለሰዎች አናድንም። ዛሬ እኔ እቀባችኋለሁ። ስቀባችሁ እግዚአብሔር ያለውን ነው የምነግራችሁ። አሜን። እምቀባኝ አይደለም። ኦቶሪቲ ያለው እሱ ነው። እግዚአብሔር ሰዎችን ይጠቀማል እንጂ ቀቢው አሁንም እግዚአብሔር ነው። ክርስቶስን እኮ ሐዋርያት ሥራ 10:38 ላይ ሄዳችሁ ስትመለከቱ የናዝሬቱ ኢየሱስን እግዚአብሔር በመንፈስ ቅዱስና በኃይል ምን አደረገው? ማን የቀባው?
ነብይ እንትን አይደለም፣ ሐዋርያ እንትን አይደለም። የሚቀባ እግዚአብሔር ሰዎችን ይጠቀማል፣ ነቢያትን ይጠቀማል፣ ሐዋርያትን ይጠቀማል። ግን እነሱ አይደሉም የሚቀቡ፣ እነሱ ታዘው ነው። የሚቀባ እግዚአብሔር። ዛሬ በእግዚአብሔር ትቀባላችሁ። አጠገብ ያለውን ሰው ዛሬ በለው፣ ቅባቱ የሚለየው ራሱ እግዚአብሔር ይቀባሃል። ለእግዚአብሔር እውቅና ስጥ በለው። ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ሃሌሉያ። ራሱ አር ዩ ሬዲ? ጌታ ምስክሬ ነው። ዛሬ ይቀባል። በአካል ውስጥ ራሱ ክርስቶስ ቅቡ ስለሆነ ራስ የቤተ ክርስቲያን ራስ ክርስቶስ ስለሆነ ቅባቱ ክርስቶስ ላይ እዚህ ጋር ፈሶ ወደ አካሉ ወደ መደረቢያው ወደ ጺም ወደ ትከሻ እስከ እግር ድረስ አሜን ይባላል። አሜን ይባላል። ቅባቱ ዛሬ ባንተ ላይ ይመጣል። ከየት? ከራስ ከየት? ቅባት ከላይ ወደ ታች ከታች ወደ ላይ ሄድ ከሐዋርያ ወደ ምናምን አይደል? ነው ከላይ ይመጣል። አሜን በሉ እንጂ ራስ የሆነው እግዚአብሔር ያለ ልክ የቀባው ሃሌሉያ፣ አጋንንትንና ስራውን ለማፍረስ ሃሌሉያ፣ የተጨቆኑትን ነፃ ለማውጣት የታመሙትን ለማዳን እግዚአብሔር ክርስቶስን በመንፈስ ቅዱስና በኃይል ቀባው። አሜን ይባላል። ዛሬ የምስራች አለ ይበሉት። አጠገባቸው ያለ እኔ ጌታ ምስክሬ ነው፣ እኔ ምን እንደሆነ አላውቅም በሉት። አንድ ነገር ግን አውቃለሁ፣ እግዚአብሔር ዛሬ ራሱ ነው የሚቀባ። ይሁንላችሁ። ይሄን ስታውቁ ከፈት ትላላችሁ። የሆነ ፓስተር ኃይላቸው ሐዋርያ እንትና ነብይ እንትና አይደለም። እግዚአብሔር ዛሬ ይቀባል። ለዓላማው ይቀባችኋል። ታገለግሉ ዘንድ ይቀባችኋል። ቀንበር ሊሰብር ይቀባችኋል። በዚህ ምድር ላይ ብዙ የሚሰበር ቀንበር አለ። አንዳንዱ ራሱን ለማጥፋት ባለፈው ከፓስተር ማግኑስ ጋር የሆነ ቤተክርስቲያን እያገለገል ነበር። ለመርሃይ ነገርኩ አልነገርኩ አላውቅም። እና እያገለገል ሲሄድ የሚያምር ነው፣ ነጭ ነውና ልጅ ይዟል። ሱፉን ግጥም አድርጎ ለብሷል። እና ጌታ ይህን ሰው አሁን ካልጸለይክለት አሁን ወጥቶ ራሱን ያጠፋል። በእውነት ነው የምላችሁ፣ በአእምሮ ብትሆኑ ይህንን መልእክት መናገር አትችሉ። ምክንያቱም ስታይ ፊቱም ደግሞ ዲፕረስ ሊሆን አይመስልም። የሚያበራ ወጣት 20 ምናምን ዓመቱ ነው፣ ረጅም ለግላጋ እና ልጅ ይዟል። ሚስቱ ደግሞ እዚያኛው ፈንጠር ብላ ተቀምጣለች። እና ጌታ ሆይ እያልኩ ስል ታዘዘኝ፣ ይህን ሰው አድነዋል። መታዘዝ ነው። ሄድኩና ፓስተር ማግኑስን ይዤ ስማ ወንድሜ ልጸልይልህ ስለው እዚህ ጋር የሆነ እንትን አድርገዋል፣ እዚህ ጋር አድርገዋል። ይሄ ብቻ ነው በቃ ለየት ያለ ነገር ያለው ማለት ነው። ከዚያ ልጸልይልህ አልኩት። አዋል እኔ ምን እንደሆነ ካላውቅም ግን ጌታ አሁን እኔ ካልጸለይኩልህ ራስህን ትሬን ውስጥ ትከታለህ እንደሱ እያለኝ ነው። እውነት ነው ወይ ስለው ልጁን ጣላት አለ። ወዲያውኑ ሪያክት አደረገ። ጸለይንለት። እንደ ኢትዮጵያ አጋንንት ነው ጮሆ የወጣው። አሜን። ክብር ለኢየሱስ ይሁን። ይሄ ኃይላቸውን በጥበቡ እኔ በእግዚአብሔር ፊት ነው የምነግራቸው። ፈራው ማለት እንዴት ይሄ ሊሆን ይችላል? ይሄ ሰው አቋቋሙ፣ አለባበሱ ምናምን የሆነ ዲፕረስድ የሆነ እኮ ፊት አታዩበትም። ግን ጌታ አዋቂ ነው። ይህንን የሚያደርግ ቅባቱ ነው። ለእግዚአብሔር ለጌታ ለኢየሱስ ክርስቶስ ለስም አጠራሩ ክብር ይሁን። የሚያድን ቅባት፣ የሚታደግ ቅባት፣ ነፃ የሚያወጣ ቅባት። ከዚያ በኋላ ወጥቼ ራሴን ላጠፋ ነበረ። እንደዚህ ለሞት በተወሰኑና በተፈረደባቸው ሰዎች ላይ እግዚአብሔር ለመድኃኒት የሚያደርጋችሁን ቅባት ዛሬ ይቀባችኋል። ቅባቱ ቀንበር ለመስበር ነው። አሜን ይባላል። ቅባት ለምንድን ነው ብትሉ፣ ቅባት ቀንበር ለመስበር። ብዙ ሰው አለ፣ ብዙ ነገር አለው፣ ጥሩ ልብስ አለው፣ ጥሩ በቃ ይበላል፣ ጥሩ ይጠጣል። ግን ሌላ ቀንበር አለ። የሞት ቀንበር አለ፣ የህመምና የደዌ ቀንበር አለ፣ የሐዘን ቀንበር አለ፣ የጥላቻ ቀንበር አለ፣ የፍች ቀንበር አለ። እሱን የሚሰብር ቅባት ነው።
አንተ አይደለም፣ ንግግርህ አይደለም፣ በቃ ታክቲክህ አይደለም፣ ኮልታፋነትህ አይደለም፣ እንደገና ደግሞ በጣም አቀላጥፈህ ስለተናገርክ አይደለም። የሚሰብረው ቅባት ነው። አሜን። መጽሐፍ ኢሳይያስ 10:27 ላይ እንደዚህ ይላል፣ ከቅባቱ የተነሳ ቀንበር ሁሉ ይሰበራል። ስንት ቀንበር? ዛሬ ሆናላችሁ። ዛሬ ከምትቀቡት ቅባት የተነሳ ኤርትራ ያሉ ቤተሰቦቻችሁ ቅባቱ ሊሚቴሽን የለው። ኪሎ ሜትር አይወስነው፣ ርቀት አይወስነው። ዛሬ የእናንተ ዘር ውስጥ ቅባት ይገባል። የሚያምን አንድ ሰው አሜን ብሎ ዛሬ ሆናላችሁ። ሰው እንደማይቀባችሁ በቃ እንቅጭ አድርጌ ልንገራችሁ። በጣም የተቀባ እንትና ምናምን እኔ በጣም ሞዶና ማከብረው የእግዚአብሔር ሰው አለ። ቲቪ ጆሹዋ መቀባት አይችልም። አሁን ወደ አባቱ ሄዷል። ኦራል ሮበርትስ መቀባት አይችልም። ሐዋርያው ከሌ መቀባት አይችልም። ነብይ ከሌ መቀባት አይችልም። ከቀባሽ በቃ ከወጥ ዘይት ያለፈ አይደለም የተቀባሽ፣ ወይ ከጸጉር ቅባት ያለፈ አይደለም። እግዚአብሔር እንደሚቀባሽ ካመሽ ብላቴና ሆኖ የተቀመጠው ዳኒ የእግዚአብሔርን ዘይት ሲያፈስ እግዚአብሔር ከቀባሽ ቀባሽ። አሜን። ሰው አይደለማ። በሰው የተቀባ አንደኛው ምዕራፍ ቤት ሁለተኛውን አይደግመው። አሜን ይባላል። አሜን። እንደገና አሜን በሉ። አሜን። እና አትሸወዱ። አጠገብ ያለውን ሰው አትሸወዱ። የሚቀባ ማን ነው? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስና በኃይል ምን አደረገው? ቀባው። ሐዋርያት 10:38 እርሱም መልካምን እያደረገ ጆን ሾፒንግ ስትገባ፣ ሊን ሾፒንግ ስትገባ፣ የተቦሪ ስትገባ፣ ስቶክሆልም ስትገባ፣ ኖርዌይ ኦስሎ ስትገባ፣ አሜሪካ አምስተርዳም ስትገባ አንተ ይዘው የምትሄደው መልካም የሆነ ዜና ነው። አሜን። መልካምን እያደረገ ቅባቱ በኢየሱስ ላይ የተጠቁትን ነፃ እያወጣ የታመሙትን እየፈወሰ ያጋንንትን መንግስት እያፈረሰ ይዞር ነበር። አሜን በሉ። አሜን። ሃሌሉያ። ቅባቱ ቀንበር ሃሌሉያ። እናንተ ቤት ምን አይነት ቀንበር ነው ያለው? እንትና በዚህ ነበር የሞተችው፣ እንትና ደግሞ እንዲሆናለች፣ እንትና ደግሞ ልትሞት ነው የሚባለው ዛሬ ያበቃል። አሜን። እንትና አትወልድም ነበረ፣ አክስቴ አያቴ እንደዚህ አትወልድም ነበር፣ እንትና ደግሞ እንደዚህ ነበረ፣ እንትና እንደዚህ ነበረ የሚባል ታሪክ ዛሬ ያበቃል። አሜን። ዛሬ ጄነሬሽናል ከርስን ቅባቱ በኢየሱስ ስም ያቆመዋል። አሜን። የናዝሬቱ ኢየሱስ የዲያብሎስን ሥራ እንዲያፈርስ ተገለጠ። For this cause the Son of God manifest to destroy the work of the devil. ስራ አለው፣ የመግደል ስራ አለው ዲያብሎስ። ሰዎችን መካን የማድረግ ስራ አለው፣ የማደንቆር ስራ አለው፣ የመግደል ስራ አለው፣ እንቅልፍ የማሳጣት ስራ አለው፣ ትራንስጀንደር የማድረግ ስራ አለው፣ የማጣላት ስራ አለው፣ የማጋጨት ስራ አለው፣ እንዲያበሳጭህ የሚያደርገው ስራ አለው፣ የሚያፋታ ስራ አለው፣ በስቋላ የሚያደርግ በዘራችሁ ከፍ ብላችሁ እንዳትወጡ የሚያደርግ ስራ አለው ዲያብሎስ። የሚያስጨነግፍ ስራ አለው። ናዝሬቱ ኢየሱስ የተቀባው ቅቡ የሆነው ክርስቶስ የተገለጠው የዲያብሎስን ስራ ለማፍረስ ነው። አሜን። ዛሬ ስትቀቡ እናንተ አፍራሽ ትሆናለህ። አሜን። ስምህ አፍራሽ ተብሎ ወንድ አፍራሽ ይላሉ አንዳንድ ሰዎች። ወንድ ነህ ታፈርሳለህ፣ ሴት ነሽ ታፈርሻለሽ። ሃሌሉያ። ቅባቱ ሌላው ያስተምራል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 20 እና ቁጥር 27 ላይ ሄዳችሁ ስትመለከቱ በእናንተ የሚኖረው ቅባት፣ እስቲ አንተ ጋር ቅባት አለ በለው። ስለዚህ ይህን በጣም ተረዱ። የተወሰኑ ሰዎች ብቻ በአዲስ ኪዳን እንዲህ አይነት ነገር የለም። ሁላችሁ ተቀብታችኋል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ ጳውሎስ ያለው ስሙ፣ ቆሮንቶስ ማለት የወረደች ካራክተር ያላት ቤተክርስቲያን ነች። የአባቱን ሚስት የደፈረበት ቤተክርስቲያን
ቁሰትና ዝሙት በጣም በተደጋጋሚ በአዳም ልኮ የሚደረግበት ቤተክርስቲያን ግን ፖል እነዚህን ሰዎች እንዲህ ስላደረጋችሁ እኮ አልተቀባችሁም የተቀባሁ እኔ ነኝ አላለም። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ ሄዳችሁ ስትመለከቱ በክርስቶስ ኢየሱስ ከናንተ ጋራ የሚያጽናናን የቀባን እግዚአብሔር ነው። ከማን ጋር? በክርስቶስ ኢየሱስ ቅቡ በሆነው ራሱ ተቀብቷል። ቅባቱ እየወረደ አካሉ ቆሮንቶስ ሳትቀር ተቀብታል። አሜን ይባላል። ስለዚህ ከእናንተ ጋራ እኔ ሐዋርያው ጳውሎስ የተቀባሁ አላለም፣ የተቀባን። አጠገብ ያለውን ዛሬ እርግጠኛውን ልንገርህ በለው፣ ትኩስ ቅባት ይፈስብሃል እንጂ በለው፣ በክርስቶስ ኢየሱስ በለው ከነ ሐዋርያው ጳውሎስ ጋራ ተቀብተሃል። ያመነ ለጌታ ክብር ያምጣ። ሃሌሉያ። ይሄ ቅባት በእናንተ የሚኖረው ቅባት ስለ ሁሉ ያስተምራችኋል። ከዚህ ቀን ጀምሮ አስተማሪዎች ከዚች ቤተክርስቲያን ይነሳሉ። ቀንበር የሚሰሩ ይነሳሉ፣ አስተማሪዎች ይነሳሉ። ይሄን የምታዩ እኮ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በተለየ ቅባት ይገናኛቸዋል። በጌታ በኢየሱስ ስም በተለየ ቅባት፣ በተለየ ክብር፣ በተለየ አሰራር ልዩ ነው ተብሎ እንደተጻፈ የሰራዊት ጌታ የእግዚአብሔር መንፈስ የእግዚአብሔር ቅባት ይገናኛቸዋል። አሜን የሚል ማን ነው? ሃሌሉያ። እና ትማራለህ በለው፣ ትማራለህ ስለ ሁሉ። ጌታ ኢየሱስ እኮ አስተምሮ አልጨረሰም። እሱ ጀምሮ የተወውን መንፈስ ቅዱስ ሲመጣ ስለ ሁሉ ይገልጥላችኋል። ይኸውልህ እስከ ዛሬ ብዙ አስተማሪዎች ያልገለጡትን መግለጥ ትጀምራል። አጠገብ ያለውን ሰው እንዲህ በለው፣ እስከ ዛሬ ያልተገለጠ መገለጥ ከዚህ ቀን ጀምሮ ለኑሮ፣ ለቤትህ፣ ለትውልዱ፣ ለቤተ ክርስቲያን እግዚአብሔር አይኖችህን እየከፈተ መገለጥ ይሆንልሃል። ያመነ ሰው ማለት ከዚህ በኋላ አስተማሪ ነው ያስተምራል። በእናንተ ውስጥ የሚኖረው ቅባት ቅዱሱ ቅባት ያስተምራል። አሜን አሜን። እስቲ አሜን በሉ። የእግዚአብሔር ቃል ለሎዶቅያ ቤተክርስቲያን ራእይ 3:18 ላይ ሄዳችሁ ስትመለከቱ እኔ አለኝ ምናምን አለኝ ሁሉ አለኝ እያለች ስትቸገር የእግዚአብሔር መንፈስ ወደሷ መጣና እንዲህ አላት፣ አይኖችሽ እንዲከፈቱ ቅዱሱን ቅባት እሰጥሻለሁ። አሜን አሜን። ከኔ ግዢ ውሰጂ እና ራቁትነትሽ ማየት ጀመሪና እኔ ሙሉ ወደ ሆንኩት ወደ እኔ አሜን አሜን ትመለሻለሽ። ወደ እኔ እንደገና ትመለሻለሽ። እንደገና እውነተኛ አምልኮ፣ እንደገና እውነተኛ አገልግሎት፣ እንደገና እውነተኛ ጥሪ፣ እንደገና እውነተኛ መንበርከክ ይሆንልሻል። ግን አይኖችሽን ይላል የሚከፍት ቅባት ኩል ይለዋል። አሜን። ኩል ታውቃላችሁ? ለዓይን መድኃኒት ነው። በተለይ ሀገር ቤት ያለው ኩል ቅባት አይንን ይከፍታል፣ ያስተምራል። ስለ አንድ ነገር ኤክሲል እንድታደርጉ ያስተምራል። ክብር ለጌታ ይሁን። አሜን ይባላል። አሜን ይባላል። የትኛውም ዶክተር አይቻልም ያለውን ህመም ይፈውሳል። ቅባት ይፈውሳል። አሁን ስትቀቡ የሚፈውስ ራሱ ነው። አይኖቻችንን ከሰው ላይ ማንሳት አለብን። እከሌ ሐዋርያው፣ እከሌ ነብይ፣ እከሌ ፓስተር፣ እከሌ ኢቫንጀሊስት፣ እከሌ አትበሉ። ቅባቱ ይፈውሳቸዋል። የአጥንት፣ የኩላሊት፣ የጣፊያ፣ የሐሞት፣ የልብ፣ የጨጓራ፣ የጆሮ፣ የአይን፣ የስፓይናል ኮርድ፣ የትከሻ፣ ቁርጭምጭምት፣ የውስጥና የውጭ እንዳለ የትኛውም ህመም፣ የአእምሮ፣ የኢሞሽን፣ የኑሮ፣ የትዳር፣ የማህፀን የትኛውም ቀንበር እናንተን ሊያስለቅስ የወጣውን ቀንበር ይሄንን ስድብ ከናንተ ላይ እግዚአብሔር ይመታዋል። አሜን። ይሄ ስድብ ነው። ስድብ ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ የሚገባውን ዋጋ ከፍሎ ስለኛ ሙሉ ክፍያውን ከፍሎ
እንዳልተከፈለ ያህል የሚሳደብ ተሳዳቢ፣ የክርስቶስን ሥራ የሚያቀል ክርስቶስ ሙሉ ዋጋ ከፍሎ እንዳልተከፈለ የሚያደርገውን የእግዚአብሔር ቅባት ሲመጣ እንዴት እንደሄደ ሳታውቁ ዛሬ እናንተ ተራ ዛሬ አንተ ተረኛ ነህ በልኝ። እንዴት እንደሄደ ሳታውቁ ነፃ ትወጣለህ። ሃሌሉያ። እኔ ያንቀልፍ ማጣት ጠፋኩ። እኔ ያሬ ማህፀን ችግር ጠፋኩ። እንዲህ ጎንበስ ቀና ማለት እኮ አልችልም ነበር። የሆነ ነገር ተደግፌ ነበር። አሁን የለም። አሜን ይባላል። አሜን ይባላል። ከዚህ ቅባት በኋላ ፕሬሸራችሁን ለኩ። ችግር ያለባችሁ አሜን አሜን በሉ እንጂ። ቼክ አፕ የሚያድን የሚፈውስ ጌታ አለ። አሜን ይባላል። ታዲያ ቅባቱ ወደኛ እንዲመጣ እኛ ጥቂት ነገር ማድረግ የለብንም ማለት ለቅባቱ የሚመች ፍሎው በትክክል ፍሎው እንዲያደርግ የሚመች ካራክተር ያስፈልገናል። ካራክተር ኢዝ ኢምፖርታንት። አጠገባችሁ ያለው ሰው ካራክተር ኢዝ ኢምፖርታንት። ሶሪ ቱ ሴይ በሉት። አም ሶሪ ቱ ሴይ በሉት። ምክንያቱም አይፈልግም አንዳንድ ሰው ተነጫነ ተሳዳቢ በቃ ለምን እንዲያልክ ሚጮ ምናምን ሲሆን እንደ በቃ አንተ ሁሉ ጊዜ የተባረክ ነህ እያልክ እንድትሄድ ነው የሚፈልገው። ኖ ካራክተር ኢዝ ኢምፖርታንት። ብዙ ሰዎች ከቅባት ከፍ ያለው ተራራ አናት ላይ ይወጡና ሳምንት ሳይቆዩ እታችኛው ሸለቆ ምን አወረደ ብትሏቸው፣ አቤት ካራክተር ባህሪ፣ የክርስቶስን መልክ እንድንመስል ተጠርተናል። አሜን። እንደ ክርስቶስ እንድናስብ፣ እንደ ክርስቶስ እንድናወራ፣ እንደ ክርስቶስ እንድናገለግል፣ እንደ ክርስቶስ እንድንወድ፣ እንደ ክርስቶስ ይቅር እንድንል፣ እንደ ክርስቶስ በስልጣን እንድናስተምር፣ እንደ ክርስቶስ እንድንራራ እግዚአብሔር ጠርቶናል። አሜን። ኤልሳ የተባለው ሰው ኤልያስ ላይ የሚገርም ቅባትና ክብር አይቷል። የሚገርም የጌታ መንፈስን አይቷልና ከዚያ በኋላ አለ ይህንን ቅባት፣ ይህንን ክብር፣ ይህንን እሳት፣ ይህንን የእግዚአብሔርን ጸጋ እንዳልካፈል የሚከለክለኝ የሚጎትተኝ ኃይል አለ። ኃይሉ ምንድን ነው ሲባል 24 በሬዎች፣ 12 ጥማድ፣ 24 በሬ የነጠጠ ኢንቨስተር ነው። ግን እነዚህ መታረድ አለባቸው። አሁን በሬ ረድ እያልኩ አይደለም። መታረድ ያለበት የሚጎትትህ ከራስህ፣ ከእግዚአብሔር፣ ከሰው፣ ከቤተ ክርስቲያን፣ ከጥሪ፣ ከአገልግሎትህ፣ ከበረከትህ፣ ከሰላምህ፣ ከሞገስህ እግዚአብሔር ካየልህ ቅባት ሌቭል እንዳትደርስ የሚገትትህ መታረድ አለበት። ጨክን። አጠገብ ያለው ሰው ጨክን። ብራዘር 24 በሬ እኮ ማለት በአሁኑ ስንት መኪና ይሆናል? የነጠጠ ኢንቨስተር ነው ባጭሩ። ገበሬ ነው ግን አረደ። ማረድ አለብህ። ትዳርህ ላይ፣ ቤትህ ላይ፣ ልጆችህ ላይ፣ ከሚስት ጋር፣ ከባልሽ ጋር፣ አገልጋዮች ጋር፣ ከቤተ ክርስቲያን ጋር፣ እግዚአብሔር ከሚልሽ ነገር ጋር። ካራክተር ኢዝ ቬሪ ኢምፖርታንት። ብዙ ጊዜ እግዚአብሔር ለሚያወራንና ለሚናገረን ነገር እንቅፋት የሆነው ሰይጣን አይደለም፣ እኛው። አንድ የአሜሪካ ፕሬዝዳንት ያለውን በጣም ገርሞኛል። አንድ ጊዜ አንብቤና ምንድነው ያለው? ጠላቴን በጣም ፈልጌ ያጣሁታል። ምንድነው ጠላቱ? ማን ነው ጠላቱ? እያልኩ እያነበብኩ በጣም ሰውዬ የጻፈው ሰስፔንስ በሚያደርግ ሁኔታ ሴክሬታሪዋ ትሆን፣ ምክትል እንትና ይሆን፣ ዲፌንስ ሚኒስትሩ ይሆን፣ ማን ይሆን እያላችሁ ነው የምትፈልጉትና በኋላ አገኘሁታል። ማን ይሆን ስትሉ the enemy is ራሱ
የብዙዎቻችሁ ጠላት ማንም ከውጭ አትፈልጉት፣ እናንተ ጋር ያለው አመለካከታችሁ ቅንነት ያልሆነ ትህትና የሌለበት እግዚአብሔርን የማይበቅ እኔ ብቻ እኔ ልታይ እኔ ላድርገው እኔ የሌለውበት የሚል ይቅር ማይል ማንነት የመንፈስ ቅዱስና የእግዚአብሔር ቅባት ጠላት መታረድ ያለበት መታረድ አለበት። አሜን። መሞት ያለበት መሞት አለበት። ዳይ ቱ ዩር ኢጎ። አሜን። እኔ ለሚል ለዘር ለጎሳ አትንኩኝ ባይነት ገና በቃ ትላንት እያልኳቸው ነበረ እና ምስጋና ቤትና እኔ በወጣትነት ዘመኔ በመንገድ የሚሄድ ሰው ካየ ለምንድን ነው የምታይ ብዬ የምጣላ ሰው ነበር። ምን ታይኛል? ማየት መብቱ አይደለም እንዴ? ግን ስትሸመግሉ በመንፈስ ስትበስሉ በጥፊ ቢመታችሁም እንኳን ይህኛውን አዙራችሁ መስጠት ይቻላል። አይቻልም? ዝም ብለህ በቃ ትበራለህ ትሄዳለህ ምናምን። ፕሪንሲፕል አለ። God is a God of principle። መርህ አለ። ወደ ስኬት የምትገቡበት ወደ እግዚአብሔር ቅባት ሙላትና ሌቭል የምትገቡበት ወደ በረከት ወደ ፍሬያማነት የምትገቡበት ሌቭል አለ። ኢየሱስ ሊከብር ባለበት ጊዜ ይላል ዮሐንስ 12 ቁጥር 24 ላይ ወደ ክብር ሊገባ ባለበት ጊዜ አንድ ትምህርት ተናገረ። አንዲት የስንዴ ቅንጣት ካልሞተች በስተቀር ብቻዋን ትቀራለች፣ ብትሞት ግን ፍሬ ታፈራለች። ብዙ ጊዜ ሞትን የሚሰብክ የለም። አዘማተረው ፋክት ናቹራል የሆነ ሞት እንኳ ሰው ይሞታል አይደል? ዶክተር ይሞታል፣ ሳይንቲስት ይሞታል፣ ጄኔራል ይሞታል፣ የማይሞት የለም አይደል? እኔ እሞታለሁ፣ እናንተ ትሞታላችሁ። ሪያሊቲው ይሄ ነው። ሞትንና የሞትን ኃይል ሰብሮ የተነሳ ግን አንድ አለ። ማን ነው እሱ? ኢየሱስ። ማን ነው እሱ? ኢየሱስ። እኛ ሞት አያስፈራም፣ ግን ሞት አይቀሬ ስለሆነ ክርስቶስ እንዲገለጥ በሕይወታችን ለአዳማዊ ነገር መሞት አለብን፣ ፍሬ እንድናፈራ። ኢጎ እኔ የሚል ሚ አይ የሚል ለዚህ መሞት አለብን። ካልሞታችሁ ፍሬ አታፈሩም እያለ ነው ጌታ በግልጽ የተናገረው። we have to die to self። ኤምፒቲ የሆነ ማንነት ስንይዝ ቅባቱ በእኛ የሚከለክለው የሚጎረብጠው የለም፣ አልፎ ይሰራል። ዛሬ this is the principle በሉልኝ። አጠገባችሁ ያለው ሰው አልሰማችሁ? this is the principle በሉልኝ። አሜን 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 ሃሌሉያ። ስሚዝ ዊግልስወርዝ የተባለ እግዚአብሔር ሰው ለእግዚአብሔር ቅባት በኃይል የሚሰራበት ለእግዚአብሔር ቅባት ከፍተኛውን ስፍራ የሚሰጥ እና አንድ ጊዜ አንድ ወዳጁ ከአሜሪካን ሀገር ሄድና ጋዜጣ ይዞ ቀጥሮት ቤቱ ምሳ ምናምን ሊጋብዘው ሲሄድ ሲከፍተው እንዳትገባ ነው። ምን ሆነ ነው? አንተው ጠርተኸኝ አትግባ ትለኛለህ ሲለው አይ እሱን ነገር እዚያው ውጪ። አሜን። ይሄ ፖለቲካ ይሄ ያልተቀደሰ ነገር እኔ ቤት አይገባም ማለት ሁሉ ጊዜ ቃሉን ይዞ መሄድ ነው። ፕሪንሲፕል 2 ቃል ያለው ሰው ከቅባቱ አይጎልም። the source of the anointing አክቲቬት የሚያደርግ ቃል መግቡ። ራሳችሁ ብሉት የእግዚአብሔርን ቃል ተናገሩ። በነገራችሁ ላይ በጤናችሁ ላይ በራያችሁ ላይ አገልግሎታችሁ ላይ ትዳራችሁ ላይ ቃል ያለው ሰው አሜን ይባላል። ለእግዚአብሔር ቃል ስንት ጊዜ ትሰጣላችሁ? ስንት ጊዜ ታሰላስላላችሁ እግዚአብሔርን ቃል? እና ይሄ ሰው ታምራት ቢሰራ አይደንቅም። 26 ሙታንን አስነስቷል። ጌታ ይባላል። እና አንድ ጊዜ እያገለገለ
ማህፀን ላይ ካንሰር ያላትን ሴት ያያልና በጣም በቃ ደግማ ምናምን በስትሬቸር ነው የመጣችው። ከዚያ በኋላ አቁሙልኝ አለ። ስትቆም ወስዶ በቦክስ መታት። ከዚያ ተዘረረች። እንዴት አደርጋለሁ? ዶክተሮቹ አሉ፣ ጉባኤው አለ። እንዴት የታመስ ገደልካታ? I know what I am doing. This is my business. ይሄ የኔ ስራ ነው፣ አያገባችሁም። ስራዬን አውቃለሁ። ምን እያደረኩለት? አንሱልኝ አለ በድጋሚ። ከዚያ ጮውበት። በቃ ፖሊስ ሊጠሩ ምናምን ሲሉ እንደገና መታት። ተዘርራ ወደቀች። ከዚያ በኋላ በቃ በጣም ተቆጥተው ወደሱ እየሄዱ እያሉ ብድግ አለች። ብድግ ስትል የካንሰሩ ማህፀኗ ላይ የነበረ ራሱ ወደቀ። ሊትራሊ ማለት ነው። ራሱ ካንሰሩ ቷ ብሎ ወደቀ። ወዲያውኑ ሴትዮዋ እየዞረች ጌታን ማመስገን ጀመረች። በህይወታችን ላይ ወገኖቼ ሆይ ያጣነው ጥሩ ተናጋሪዎች አይደለም፣ ለውጥ የሚያመጣ ቅባት። አሜን። በሞት ቀጠሮ ውስጥ ያሉ ሰዎችን ከሞት ቀጠሮ ማፋታት። አሜን። ወደ ሞት እየተነዱ ያሉትን የሚመልስ ቅባት። አሜን። ያዘኑትን የሚያጽናና ቅባት። አሜን። የደረቁትን የሚያለመልም ቅባት። ምድረ በዳውን የሚያለመልም ፍሬያማ የሚያደርግ ቅባት። አሜን። ሙት ባህር ውስጥ ገብቶ ህይወትን የሚሰጥ ቅባት። አሜን። በድቅድቅ ጨለማ ውስጥ የሚያበራ ቅባት። አሜን። ጭንገፋን የሚከለክል እንባን የሚያብስ ሞትን የሚሰብር ቅባት። Thank you Lord. ዛሬ እግዚአብሔር ይቀባቸዋል። አሜን። ደም ስለፈሰሰ ይቀባቸዋል። በእግሮቻችን እንቆማለን። ሃሌሉያ። አንድ ነገር ነው የሚሆነው። ዳዊት እንዲህ አለ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኝ። አጠገብ ያለውን ሰው እንዲህ በለው፣ በጠላት ፊት ለፊት ራስህን ዛሬ እግዚአብሔር በዘይት ይቀባል። አሜን 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 አሜን። ምንድነው ጠላት መሰለ? ጠላት ይኸው ዓለም የምትልሃለ፣ ይኸው ቅድም እንዲህ አድርገህ፣ ይኸው ቅድም እንደዚህ አድርገህ። ስጋ የሚልሃለ፣ የሰው ጠላት ስጋው ነው፣ ዓለም ነው። ሌላው የሰው ጠላት ሰይጣን ነው። እና ሰይጣንም አለ፣ ስጋም አለ፣ ዓለምም አለ። ማአት ሲጨቀጭቁ ስትል በመረጃና በማስረጃ አትበቃም ሲልህ የሰራዊት ጌታ እግዚአብሔር በፈሰሰው በክርስቶስ ኢየሱስ ደም ከደሙ የተነሳ ደሙ ባንቺ ላይ ይፈስና ቅባቱ እንደገና ባንተ ላይ ይመጣል። አበሳህን እያስወገደ በጠላት ፊት ለፊት አጠገብ ያለውን ሰው ዛሬ በለው፣ ዛሬ በጠላቶች ፊት ለፊት እግዚአብሔር በቅባት ይቀባሃል። ቅባቱ ዛሬ ባንተ ላይ ይመጣል። ስውር ቀንበርን ይሰብራል፣ ግልጥ ቀንበርን ይሰብራል። አላስኬድ ያለውን ዛሬ በኢየሱስ ስም ሃሌሉያ። ዘማሪያን ወደዚህ እየመጡ ዛሬ ቅባቱን ወደዚህ ታመጡልኛላችሁ። እንጸልያለን በዚህ ቅባት ላይ። ከዚያ ላይ ያንዳንዳችሁ ሃሌሉያ ማንቲራ ነው ሴብራና ዜና ቶፓ ዲጋሎራ ዛሬ እግዚአብሔር ነው የሚቀባችሁ። ዲጋቱዛና ማንቴብራዲያሴ አሜን ይባላል። ቅባት ይዛችሁ የመጣችሁ ሰዎች እነ ምህረት ቅባት ይዘው መጥተው ነበርና ሃሌሉያ